አያችሁት? ምልስ ሲፈጠር በመጀመሪያ ደረጃ ልንገርህ፣ ብትመጣ ምን ያልቀበልም እኔ ሱመያ አልቀበልም፣ እንዳትመጣ ቤት አለኝ። በመጀመሪያ ደረጃ የመን ውስጥ ቤት አለኝ የሚለውን ነገር እርሳ። ከፈለክ መተህ ሌላ ቤት መርዝ ስርተህ መኖር ትችላለህ። እዚህ መተክ ደግሞ ላዩ መርዝ ጠጥታብኝ ነው ሌላ ሴት ብለክ ከአንድ ሴት ጋር እየተጃጃልክ እዛ ያችን ለማስፈቀድ ሞክር እንጂ የኔ ሱመያ ቤት ወንድን አንተ አገባ። ብትመጣ ራሱን ያላስገባህም። አይገርምም? አንተ ለሷ አሁን ልጆች የእውነት ልጆች ቢናፍቁ ኑሮ አትጃጃልም ነበር፣ እሷ ጋር አትተቃቀፍም። ብድግ ብለህ ቀንሳ ያልቅ ትመጣ ነበረ። ግን ስላልፈለክ ነው። አንተ እኮ ለማንም ሳትናገር የምትሄድ ሰው ነክ፣ ከፈለክ ማለት ነው። እዚህ ጋር ለቤተሰቦች ሳልናገር ምናምን የምትለው እንዴ? አንተ መጣውም ሄድኩም ሳትላረስ ስትፈልግ የምትመጣው የምትሄደውስ ከመቼ ወዲህ ነው? እባክህ እንደዚህ ስስ የሆንከው? ኧረ እባክህ እንዴ! እኔ በጣም እኮ ነው የሚገርመው። ከሄደ በኋላ ራሷን ስላጠፋለሁ ስላለች ተመለሰ። መጀመሪያም አልመጣህም፣ ልብህ አልመጣም። ልብህ እዛ ነው ያለው። ዝም ብለህ ለስጋ ምናልባት ለማስመሰል ሊሆን ይችላል፣ ልጆቹን ጥሎ ምናምን እንዳትባል እዛ እያስመሰልክ ነው። አቀረበም እኔ ብትመጣም አልቀበልም። እዛ የራስ ጉዳይ። እሷም ራሷን አጠፋችም አብራችሁም ጠፋችሁ ነው ያገባኝም። ሙቪ እንኳን አያችሁት? በፊት እስካሁን ድረስ ከሰሩት ቪዲዮ ጀምሮ የሆነ ነገር ሲባል በቃ ተዋት፣ እሷ ራሷን አታጠፋም፣ ውሸቷን ነው ምናምን ነበር የምትለው። ስለተጋቡ ብቻ ምን አለ ለኧረ የት ነው ጥላብን የምትሄደው? ና ወንድሜ ግባ እዛው እንደፍጥርጥራችሁ አለ አላስ ሙቤ ራሱ እጁን አወጣ። እስከ ዛሬ ድረስ እጁን አላወጣም ነበር። እያንዳንዱ ቪዲዮ ሙቤ በቃ ተዋት እንዳለ ነበር። በአሁኑ ብቻ በቃ አላስ ምን ታረግልኛለች ብሎ ነው መሰለኝ። እሷ የሰው ተራፊ ናት ብሎ ሊሆን ይችላል። አይ አላስ የሳይድ ሚስት ናት፣ ምን አረጋታለሁ ብሎ ነው። መጀመሪያ ሙምኪን ያሰበው ነገር ሊኖር ይችላል። ቪዲዮ እንደዛ ነው ያስመሰለበት። እኔ ያየሁትን ብቻ ነው ያወራሁት። ግን ሳይድ እዚህ ሰው ልጆቹ የናፈቁት ሰው ልጆችን የሚል ሰው ሚስት ካገባ ሐላል ነው ማግባት እችላለሁ ካልክ ኢትዮጵያ እኔን አስገብተኸኝ በሷ እኔን በሷ ቃል ልታስተዳድረኝ አስበህ ነው? አይ ራሴን አጠፋለሁ ስላለች መንጣት አልችልም ልትለኝ ነው? እኔም ሲፈጠር አላሰብኩትም ሀቢቢ፣ የራስ ጉዳይ። እኔ ያገባኝ እኔም ልቀበልክ አይምሮም የለም አይደለም። ይቅርና እንደዚህ በሱ አምር እያደርክ አይደለም፣ በሱ አምር እንኳን ባታድር እኔ ልቀበል ሐሳብ የለኝም። ግን ለማንኛውም እንኳንም መጨረሻን አሳየኝ። እኔ መጀመሪያው ራሱ ምን ያክል ቆራጥ እንደሆን እስከ መጨረሻው ማየት ፈልጌ ነበር። ከዚህ ድረስ ካየው በቂ ነው። አንተ ቆራጥ አይደለህም። በቃ አላስ አሁን የምታስተዳድረን በሱ አምር። እኔ ልጆች በሱ አምር እንዲያድሩ አልፈልግም። እንደ አባቱ ነክ፣ እንደ ባል ሁነክ ካላስተዳደርከ ምን ታደርግልኛለች? ደግሞ ጭራሽ ሁለተኛ ሚስት ታስተዳድረኝ እንዴ? እኔ ሱመያ እዛው እንደፍጠርጠረ ሌላ ሁለተኛ ሚስት ፈልግ። እሷ የመጀመሪያ ትሆንልካለች እንዴ? ምን እዚህ ይበሳበሳሉ? በእናታቸው መንጣት ከፈለክ ልጆች ናቸው ብድግ ብለህ መንጣት የማትፈልግ ደግሞ ቆርጠህ እዛው ምንድነው? ወይ እንደዛ ነው እንዴ? በቃ ከሄደ በኋላ ተመልሶ መጣ። ይሄ በጣም ነው የሚገርመው። ምን አይነት እውነት በጣም ነው እንትን ያለኝ። እኔ እሷ ሳትሆን ያናደደችኝ በአሁኑ እሱ ነው ያናደደኝ። መቁረጥ ያኔ ወይ ደግሞ አርፎ መቀመጥ ምን አስመጣ? እሷ እኮ አይደለችም። አሁን እኮ ከቤት ተነጋግረን የለ አንተ እንዳልቆረጠልህ ስላየች ነው መጀመሪያ መሄድ እንደማትፈልግ። ሁለተኛ ነገር ደግሞ አታስመስል። ቀን አልቋል። መች ነው የሄድከው? እንዴ አንተ እኮ ቪዲዮ ራሱ መልቀቅ ከጀመርክ ጀምሮ ተጋባን ካላችሁ ጀምሮ ራሱ ስንት ወሩ ነው? እንግዲህ ቪዲዮ የተቀረጸ ይታያችሁ ቻይና ሄዶ ከመጣ በኋላ ነው። ኢትዮጵያ ተቀምጦ ከዛ ቻይና ሄዶ ከዛ መጥቶ ከስንት ጊዜ በኋላ ነው ቪዲዮ የተሰራው። መልቀቅ የጀመሩት እንደዚህ እየተጃጃሉ ማለት ነው። ፕራንክ የመጀመሪያውን ፕራንክ የሰራው ነው። እሱንም ከቻይና መልስ በኋላ አሁን 3 ወር ተቃጠለብኝ። በምንኛ ሂሳብ መተኸው ነው? እንዴት አድርገህ መተኸው ነው እንዴ? ወይስ ቪዲዮ የተሰራው ቀንክ ሳያልቅ ነው? ያኔ ቀርተ ነው ኦሬዲ አሁን ቀርተ ነው መጀመሪያ የሰራው ቀንክ ሳያልቅ፣ ወይስ አደን መተክ አስመትተህ ተመልሰህ ሄደ ነው?
ለማንኛውም የራስ ጉዳይ